በቀኜ ተቀመጥ አለው። በቀኝ መቀመጥ ማለት ሊሚትለስ ፓወር ማለት ነው ትርጉሙ። በእግዚአብሔር በዚህ በኩል መቀመጥ ማለት አይደለም ትርጉሙ። እግዚአብሔር ቀኝና ግራ የለውም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ነው የሚኖረው። በዚህ በኩል የለውም እግዚአብሔር። እስቲ አሜን በላ። የኔ አይነት ቀኝ የለውም እግዚአብሔር። ቀኜ ስለሆነ እኔ በዚህ በኩል እያልኩ ነው። እግዚአብሔር ቀኝና ግራ የለውም። እግዚአብሔር መንፈስ ነው። ሲስተማቲካሊ መጽሐፍ ቅዱሱ ከተሰራ እግዚአብሔር መንፈስ ነው። በሁሉ ቦታ የሚኖር አምላክ ነው። ቀኜ ካለ እግዚአብሔር ሊሚትለስ ፓወር፣ ሊሚትለስ መጠን የሌለው ኃይልና ክብር ኢየሱስ ተጎናጽፏል። ልክ የለውም የኢየሱስ ክብር ባይዘው መጠን የለውም። ኢየሱስ የከበረበት ክብር ይሄን ያህል ነው የሚባል አይደለም። መብራራት አይደለም። አንደርስታንድ አይደረግም። ሰው የገባውን ነው የሚያወራው። አይገባንም። የተወሰነች ድረስ ነው የምናውቀው። ከዛስ ይሄ ፕሮሰስ አያደርገውም። መጠን የለውም። በአባቱ ልክ ከብሯል እና የመጨረሻውን ስፍራ መቆጣጠሩን የሚያሳይ የመጨረሻውን ስፍራ ኢየሱስ ተቆጣጥሯል። አንድ ቃል አለ መጽሐፍ ቅዱስ ላይ ማቴዎስ የመጨረሻው ምዕራፍ የመጨረሻዎቹ ቁጥሩ ትዝ ይላችኋል። ልክ ኢየሱስ ከሞት ከተነሳ በኋላ እንግዲህ አለ እዛች ቢታንያ የምትባለው ተዳፋት መሬት ነገር እነሱ ከስር ናቸው፣ እሱ ከላይ እንደዚህ ነው የሚያቸው። አስባችሁታል? ሲሞት አይተው ተነስቶ ሞትን አሸንፎ ተነስቶ በተዘጋ በር ምናምን እየገባ በጣም እንትሙላቸው እና አሁን ዛሬ ሊሄድ ነው። እንግዲህ አላቸው ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ወደ ዓለም ሁሉ ሂዱ አላቸው። አሁን እየሄደ ነው ሂዱ የሚለው። ሂዱ አላቸውና ወንጌልንም ለፍጥረት ሁሉ ስበኩ፣ ያመኑትንም በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው እያለ ብድግ አለ ከመሬት። ከዛ እየሄደ ደመና ውስጥ ሊገባ ሲል እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እየሄደ አለሁ አላቸው። ኦምኒ ፕሬዘንት ነኛል፣ በሁሉ ቦታ እኖራለሁ አለ። በአባቴ ቀኝ ብቻ ሳይሆን ከእናንተ ጋር ነው። የመጨረሻው ኃይል፣ የመጨረሻው ክብር፣ የመጨረሻው ስልጣን የኢየሱስ ሆኗል። ክብር ለኢየሱስ ይሁን።